ጤና ይስጥልን። አትሌቲክና ዴቪድ ኦርንስቴንን ጨምሮ በርካታ የስፖርት ዘጋቢዎች አርሰናል የሪያል ማድሪዱን ብራዚላዊ የክንፍ ተጫዋች ቪኒሲየስ ጁኒየርን ለማስፈረም ዝግጅት ላይ መሆኑን ዘግበውታል። ዴቪድ ኦርንስቴን ኤክስክሉሲቭ ብሎ ነው ዘገባውን ይፋ ያደረገው። የስፔኑ ኃያል ክለብ ሪያል ማድሪድ የክንፍ መስመር ተጫዋች የሆነው ቪኒሲየስ ጁኒየር ውሉን የማያራዝም ከሆነ የእንግሊዝ ፕሪሚየር ሊግ አሸናፊው አርሰናል ተጫዋቹን ለማስፈረም አማራጮችን በማሰስ ላይ ነው የሚገኘው። ይህ ለአርሰናል ደጋፊዎች ልብ የሚያሞቅ ዝውውር ነው። የ26 ዓመቱ የብራዚል ብሔራዊ ቡድን ተጫዋች የሰሜን ለንደኑ ክለብ የማጥቃት ክፍሉን ለማጠናከር ከተመለከታቸው በርካታ የክንፍ መስመር ተጫዋቾች መካከል በግንባር ቀደምትነት ተጠቅሷል። ሆኖም የክለቡ ፍላጎት ገና በመጀመሪያ ደረጃ ላይ ያለ ነው ተብሏል። በመሆኑም ዝውውሩ ወደ ተግባር እንደሚቀየር እርግጠኛ መሆን አይቻልም ብሏል ዘገባዎቹ ማለት ነው። እስካሁን በክለቦቹ መካከል የተደረገ ድርድር ባይኖርም የቪኒሲየስን ዝውውር የማስፈጸም ሀሳብ በአርሰናል አመራሮችና በቴክኒክ ክፍሉ ሙሉ ድጋፍ አግኝቷል ብሏል ዘገባው። ይህ እንግዲህ የአርሰናል አለቆች ቀደም ብለው ከገቡት ቃል አንዱ ሊሆን ይችላል። የአርሰናል ከፍተኛ አመራሮች እንግዲህ ቀደም ሲል ባለፈው ዓመት የውድድር ዘመን መጠናቀቂያ ላይ ዘንድሮ የምናስፈርማቸው ተጫዋቾች ከፍተኛ ስም ያላቸውና ብቃት ያላቸው ይሆናሉ የሚል ቃል ገብተው ነበር። ምናልባት የዚህ ተጫዋች የዝውውር ወሬ እውን የሚሆን ከሆነ ወደ አርሰናል ተጫዋቹ የሚመጣ ከሆነ ያ ቃል መፈጸሙን አንድ ማሳያ ሊሆን ይችላል። በሪያል ማድሪድ እንግዲህ 8 የውድድር ዘመናትን አሳልፏል ቪኒሲየስ ጁኒየር። አሁን ያለው ኮንትራትም እንግዲህ ወደ 12 ወራት ውስጥ የሚቀረው መሆኑ ይነገራል። እስካሁን ባለው ሂደት የውል ማደስ ድርድር ላይ ምንም አይነት ስምምነት አልተደረሰም በተጫዋቹና በሪያል ማድሪድ መካከል። ውሉ ካልታደሰ ደግሞ ሪያል ማድሪድ በሚቀጥለው የውድድር ዘመን ለተጫዋቹ የሚከፈለውን ከፍተኛ ቦነስ ከግምት ውስጥ በማስገባት ኮከብ የሆነውን ይህን ተጫዋች በነፃ ዝውውር አሳልፎ መስጠት አይፈልግም። ስለዚህ ይህ አጋጣሚ ለአርሰናል መልካም እድል የሚሆን ነው፣ በተለይ ተጫዋቹ ውሉን የማያራዝም ከሆነና አርሰናልን ለመቀላቀል ፍላጎት ካለው ማለት ነው። በዘንድሮ የዓለም ዋንጫ ላይ እንግዲህ የደምቆ ታይቶ ነበር ቪኒሲየስ ጁኒየር። ብራዚል ባደረገቻቸው 5ቱም ጨዋታዎች ላይ ተሰልፎ መጫወት ችሏል። በካርሎ አንቸሎቲ የሚመራው ቡድናቸው 16 ዙር ላይ በኖርዌይ ተሸንፎ ከመሰናበቱ በፊት 4 ግቦችን ማስቆጠር ችሏል ይኸው ተጫዋች። በተጨማሪም በ2025-26 የውድድር ዘመን ለሪያል ማድሪድ በሁሉም ውድድሮች 22 ግቦችን አስቆጥሯል። ክለቡ እንግዲህ ሪያል ማድሪድ በላሊጋው ከባርሴሎና በ8 ነጥብ ዝቅ ብሎ ሁለተኛ ደረጃን በመያዝ አጠናቋል። ይህም ለሁለተኛ ተከታታይ የውድድር ዘመን መሆኑ ነው። ቪኒሲየስ ጁኒየር ግን በ2018ም ከፍላሚንጎ ሪያል ማድሪድን የተቀላቀለ መሆኑ ይታወሳል። እንግዲህ እስካሁን በሪያል ማድሪድ 375 ጨዋታዎች ላይ ተሰልፏል። 128 ግቦችንም አስቆጥሯል ለማድሪድ። 100 ኳሶችን ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል ማለት ነው። ስለዚህ የጎል ተሳትፎም እጅግ ከፍተኛ ነው ሊባል ይችላል። ቪኒ ጁኒየር እንግዲህ ምን አይነት ብቃት ያለው ተጫዋች ነው የሚለው ሁላችንም በሜዳ ላይ እናውቀዋለን። ይህ ተጫዋች እንግዲህ በዘመናዊ እግር ኳስ ውስጥ በክንፍ መስመር በዛ መስመር ከሚታወቁ ከሚጠቀሱ በጣም አስፈሪና ድንቅ ተጫዋቾች መካከል አንዱ ነው ማለት ይቻላል። በተለይ ፍጥነቱ የሚደነቅ ነው። ቪኒ እንግዲህ በኳስም ሆነ ያለ ኳስ አጭርና ሩቅ ርቀቶችን በጥቂት በሚባል በትንሽ ሰከንዶች በሽርፍራፊ ሰከንዶች ውስጥ የማቋረጥ አስደናቂ ፍጥነት እንዳለው ሜዳ ላይ አሳይቶናል። በመልሶ ማጥቃትም የሚታወቅ ተጫዋች ነው። ተቃራኒ ቡድን መስመሩን ወደፊት ሲገፋ ክፍት ቦታ ካገኘ ተከላካዮችን ከኋላ ጥሎ የመውጣት አቅሙም ከፍተኛ ነው ቪኒ ጁኒየር፣ ይህም ይወደድለታል። ሌላው ደግሞ አስደናቂ የኳስ ማታለልና ድሪብሊንግ ኤንድ ዋን ቱ ዋን ስኪል የሚባለውም በዚህ ተጫዋች እጅግ አምሮ ነው የሚታየው። ከማንኛውም ተከላካይ ጋር አንድ ለአንድ ሲገናኝ በራስ መተማመኑም ከፍተኛ ነው። ወደ ጎል ሂዶ ፊኒሽ የማድረግ አቅሙም ከፍተኛ መሆኑን አይተናል። እንግዲህ የብራዚላውያን ስታይል የሚባለው ሌላው ደግሞ ጆጋ ቦኒቶ የሚባለው ላይም ይህ ተጫዋች የሚጠቀስ ነው። በእግር ኳስ ቁጥጥሩና በሚጠቀማቸው ፈጣሪ የሚባሉ አቅጣጫ መቀየሪያዎች በእግሩ ስር ያሉ የኳስ ማተል ጥበብን ተከላካዮቹንም በቀላሉ ሚዛን የሚያሳጣ ድንቅ ተጫዋች መሆኑ ይነገርለታል። በተንታኞች በኩል ግብ የማስቆጠርና የማመቻቸት ብቃቱም እጅግ ከፍተኛ ነው። ውሳኔ አሰጣጥ ላይ የሚታማ ተጫዋች አይደለም። መጀመሪያ አካባቢ እድሎችን በመጠቀም ላይ ድክመቶች እንደነበሩበት ይነገራል። አሁን ግን በማጠናቀቅ የፊኒሽንግ የማድረግ ጎል የመጨረስ አቅሙ በዚህ ረገድ በጣም የተሳለ ተጫዋች ነው ማለት ይቻላል። እንግዲህ አሲስት የማድረግ ችሎታ ወይም ለጎል የሚሆኑ ኳሶችን አመቻችቶ በማቀበል በኩልም ከፍተኛ ደረጃ ላይ ያለ ተጫዋች ነው ማለት ይቻላል። ከግራ ክንፍ ወደ ውስጥ በመግባት ወይም ደግሞ እስከ መጨረሻው መስመር በመሄድ ፊት ለፊት አጥቂዎች የሚሰጣቸው ለአጥቂዎች የሚያቀርባቸው የተቆረጡ ኳሶች ራሱ እና አሲስቶች ለቡድን ትልቅ የሚባል ግምት የሚሰጣቸውና ለግብ ምንጭ የሚሆኑ ኳሶች ናቸውና በዚህ በኩልም
ተጠቃሽ ተጫዋች ነው። የማይበግር የስነ ልቦና ጥንካሬና ጉልበት ባለቤትም ነው። እንግዲህ ቪኒ ጁኒየር ትልልቅ ጨዋታዎች ላይ ተፈትኖ ያለፈ ነው። በሻምፒዮንስ ሊግ ፍጻሜዎች ላይ አባይ ጨዋታዎች ላይ ወሳኝ ግቦችን የማስቆጠርና ቡድኑን የመምራት ትልቅ ባህሪ እንዳለው ሜዳ ላይ አሳይቷል። ተከላካይን የመጫን አቅም አለው ተጫዋቹ። በጨዋታው 90 ደቂቃ ሙሉ ሳይታክት ተቃራኒ ተከላካዮችን እንግዲህ ሲያሳድድና ኳስ ሲቀማ የምናውቀው ተጫዋች ነው። በጥቅሉ የቪኒሲየስ ጁኒየር አቅም እጅግ ከፍ ብሎ የሚታይ ነው። ከዚህ አንጻር ቪኒ ጁኒየር ወደ አርሰናል ቢቀላቀል ምን አበርክቶ ይዞ ይመጣል፣ በተለይ በክንፍ መስመር በኩል የሚለው ለክለቡ ውስጥ ምን ማለት ነው የሚለውን እስኪ የተወሰነ ሀሳብ ደግሞ እናጋራ። ቪኒሲየስ ጁኒየር እንግዲህ ወደ አርሰናል የሚያደርገው ዝውውር ከተሳካ ለሰሜን ለንደኑ ክለብ ትልቅ ታሪካዊ ክስተት ከመሆኑም በላይ በሜዳ ላይ እና ከሜዳ ውጭ ትልልቅ አበርክቶዎች ይዞ ይመጣል ተብሎ ነው በስፖርት ተንታኞች ዘንድ የሚታመነው። በግራ ክንፍ ላይ እንግዲህ አዲስ የጨዋታ ይዘትን ይዞ የሚመጣም ነው ወደ ቡድኑ ወደ አርሰናልና አርሰናል በቀኝ ክንፍ በኩል እንደምናስታውሰው እነ ቡካዮ ሳካ በዚህ በኩል የሚያደርጉትን ጠንካራ የማጥቃት እንቅስቃሴ በግራ በኩል ደግሞ በቪኒሲየስ ጁኒየር በኩል ተመሳሳይ ወይም ከዚህ የባሰ አስፈሪ አቅም ሊፈጥር ይችላል ይህ ተጫዋች ወደ አርሰናል የሚመጣ ከሆነ ማለት ነው። ይህም እንግዲህ ተቃራኒ ቡድኖች ትኩረታቸውን ወደ አንዱ ክንፍ ብቻ እንዳያደርጉ ያስገድዳቸዋል ማለት ነው። ካሁን በፊት በአርሰናል በቀኝ በኩል የነ ቡካዮ ሳካ የክንፍ መስመር እጅግ ከፍተኛ ነው። በግራ በኩል ደግሞ በነ ማርቲኔሊ በኩል ያለው እንግዲህ ወጣ ገባ የሚል ነበር። ቪኒሲየስ ጁኒየር በግራ በኩል ከተሰለፈ አርሰናል ግራና ቀይ ክንፍ እጅግ የማይደፈርና አስፈሪ ይሆናል ማለት ነው። ቪኒሲየስ ጁኒየር አንድ ለአንድ ቅድምም እንዳልነው ግንኙነቶች ላይ መብለጥ ያሳያል። ቪኒ እንግዲህ በግራ በኩል ዝቅ ብለው የሚከላከል ወይም ሎው ብሎክ ቡድኖችን ድሪብል በማድረግ ተከላካዮችን የመስበር ልዩ ችሎታ እንዳለው ነው በስፖርት ሚዲያዎች በኩል የሚነገርለት። ፈጣን የመልሶ ማጥቃትም አቅሙ ከፍተኛ ነው። የአርሰናል የኳስ ቁጥጥር እንግዲህ የቪኒሲየስ ፍጥነት ሲታከልበት አርሰናል ኳስ ሲቀማ በሰከንዶች ውስጥ ተቃራኒ ግብ ክልል ለመድረስ የሚያስችለውን እድል ያገኛል ተብሎ ነው የሚታሰበው። አማካይ ተጫዋቾች ከመሃል ሜዳ የሚጥሏቸውን ረጅም ኳሶችም እንግዲህ ወደ ግብነት የመቀየር አቅም ይኖረዋል አርሰናል ማለት ነው። ይህ ተጫዋች ወደ ሰሜን ለንደን የሚያቀና ከሆነ ለቀኝ ክንፍና ለመስመር አጥቂዎች እንዲሁ የሚፈጥረው እድል አለ። ቪኒሲየስ በግራ በኩል 2 እና 3 ተከላካዮችን ወደሱ የመሳብ አቅም ስለሚኖረው በሌላኛው የሜዳ ክፍል ለቡካዮ ሳካና ለፊት አጥቂዎች ሰፊ ክፍተት ቦታ ይፈጥራልና ይህ ደግሞ ጎል ለማስቆጠር እድል ይሆናል ተብሎ ነው የሚታሰበው። ለክለብ ወይም ለአርሰናል ያለው ትርጉም እንግዲህ ቀደም ብለን ከገለጽነውም በላይ ይሆናል ማለት ነው። ትልልቅ ጨዋታዎችን እና የዋንጫ የማሸነፍ መንፈስ ያለው ተጫዋች ነው ይህ ልጅ። እንግዲህ ቪኒሲየስ በርካታ የሻምፒዮንስ ሊግ እና የላሊጋ ዋንጫዎችን አሸንፏል። በዋንጫ ፍጻሜዎች ላይ ግብ የማስቆጠር ልምድ አለው። ይህ ልምዱ ደግሞ በአርሰናል እንግዲህ ያምነው ሻምፒዮን አርሰናል በሀገር ውስጥና በአውሮፓ ለሚደረጉ የዋንጫ ሽሚያዎች የሚያስፈልገውን የአሸናፊነት ስነ ልቦና ያጠናክርለታል ማለት ነው። ከዛ ውጭ የንግድና የብራንድ እሴት እድገትም ሊያመጣ ይችላል። ዓለም አቀፍ ትኩረት ይስባል። ቪኒሲየስ የባለንዶር እጩ ነው። የዓለም አቀፍ እግር ኳስ ትልቅ ኮከብ ነው። የዝውውሩ መሳካት ታዲያ ለአርሰናል ትልቅ የገበያና የብራንድ ማስተዋወቅ እድገት ያመጣል ማለት ነው። የማሊያ ሽያጭና ስፖንሰርሺፕ ላይም የራሱ ተጽዕኖ ይኖረዋል። ክለቡ እንግዲህ የማሊያ ሽያጭ፣ የዲጂታል ሚዲያ ተከታዮችና የንግድ ስፖንሰርሺፕ ገቢዎች በከፍተኛ ሁኔታ ይጨምራሉ። ይሄን እያወራን ያለ ነው ታማኝ የሚባሉት እነ ዴቪድ ኦርንስቴን እና ዘ አትሌቲክ ይሄን መረጃ ይዘውት ስለወጡ ነው ማለት ነው። ስለዚህ የሆነ ነገር ትክክለኛ የሆነ መረጃ ይዘዋል ማለት ነው። በእርግጥ ነገሩ ገና እነሱም በዘገባቸው ገና በጅምር ደረጃ ያለ መሆኑን አሳይተዋል። እንግዲህ አርሰናል ከዓለም ትልቅ ክለብ ከሪያል ማድሪድ የመጨረሻ ደረጃ ኮከብ ተጫዋች መንጠቅ ከቻለ ክለቡ ወደ ዓለም አቀፍ የእግር ኳስ ጫፍ እንግዲህ ሙሉ በሙሉ መመለሱንና ማንኛውንም ኮከብ የመሳብ አቅም እንዳለው የሚያሳይ ትልቅ መልእክት ይሆናል ተብሎ ይታሰባል። በጥቅሉ የቪኒሲየስ አርሰናልን መቀላቀል በግራ ክንፍ ላይ አስፈሪ የማጥቃት መሳሪያ የሚጨምር ነው ማለት ይቻላል። ለክለቡ ደግሞ የሻምፒዮንስ ሊግ እና የፕሪሚየር ሊግ ዋንጫዎችን የማንሳት እድሉን በከፍተኛ ሁኔታ የሚያጎለብት ትልቅ ማረጋገጫ ይሆንለታል ተብሎ ይታመናል። እንግዲህ በቀጣይ ድርድሩ ይህ የዝውውር መረጃው ይገፋል አይገፋም የምናየው ይሆናል። በእርግጥ ዘገባው እንደሚለው የአርሰናል ከፍተኛ አመራሮች ቪኒሲየስ ጁኒየርን እናምጣ የሚለውን ሀሳብ አጽድቀውታል የሚል ነውና ይህ ትልቅ ግምት የሚሰጠውና እምነት የሚጣልበት ነው። የዝውውር ገበያውም እንደጦፈ ይገኛል። ስለተከታተላችሁ እናመሰግናለን። መልካም ጊዜ